በቻይና አንዳንድ አካባቢዎችና ባህሎች ለትዳር የሚፈልጋትን ሴት ለማግባት ሽምግልና በሚመስል ፕሮግራም ላይ ወንዱ ከሙሽራዋ ወንድም ጋር እጅ ለእጅ የጥንካሬ ውድድር የሚያደርግ ሲሆን ወንድሟ ማሸነፍ ካልቻለ ለሙሽራዋ ብቁ አይሆንም ተብሎ ይታመናል። ልጅቷ በጣም ከወደደችውና ማግባት የምትፈልገው አይነት ወንድ ከሆነ ደግሞ ወንድሟ የእጅ ለእጅ ፈልሚያውን ቀለል አድርጎ በመጫወት አውቆ ይሹነፋል። ወንዱ ሊያገባት የሚፈልጋት ልጅ ወንድም ከሌላት ደግሞ የቤተሰቡ ወንድ በዚህ ፍልሚያ እንዲሳተፍ ይደረጋል። ይህ ባህል በአንዳንድ ቻይና አካባቢዎች ብቻ ተወስኖ የሚገኝ እንደሆነም ታውቋል። በተመሳሳይ ሁለት ፍቅረኛሞች በአንድ ሬስቶራንት እየተመገቡ ያለ ሴቷ የምትመገብበትን ማንኪያ በማንሳትና በራሱ የምግብ ዕቃ ውስጥ በማስገባት ጸጥ ብሎ ይቀመጣል። ሴቷም በፍጥነት ተነስታ ወደ ውጭ በመውጣት የአየር ሁኔታውን ቼክ አድርጋ ትመለሳለች። እንዲህ ያሉ የተለያዩ ምስሎች በኮሪያ ማህበራዊ ገጾች ላይ በብዛት ሲዘዋወሩ የነበረ ሲሆን ለረጅም ጊዜ በጓደኝነት ያሳለፉ ጥንዶች የጋብቻ ጥያቄ የሚጠይቁበት ባህላዊ መንገድ ነው። ወንዱ በዚህ መልኩ ጥያቄውን ካቀረበ በኋላ ሴቷ በመነሳትና በመውጣት ሰማዩን ትመለከታለች። ጥርት ያለ ሰማይ ከሆነ ለትዳር ፈቃዷን የምታሳይ ሲሆን ዝናብ ወይንም ጠንካራ ዳመና ካለ ደግሞ የትዳር ጥያቄውን ውድቅ ታደርገዋለች። ይህ ባህል ላለፉት ብዙ ዓመታት በኮሪያ የነበረ ባህል ነው።